ሰላም ያገር ሰው እንዴት ናችሁ? ዛሬ ጉልባን እየቀቀልኩ ነው። ጉልባን ማለት ከስንዴና ከተከካ ባቄላ የሚዘጋጅ ንፍሮ ነው። ለጸሎተ ሐሙስና ለስቅለት የሚበላ ነው። ሃይማኖታዊና ባህላዊ ምግብ ነው። እንደምታዩት በመጀመሪያ ስንዴውን ከቀቀልኩኝ በኋላ ባቄላውን ጨምሬያለሁኝ። በደንብ ሙክክ ብሎ መብሰልና ውሃ መጠጥ ሲል ሲወጣ የሚበላ ምግብ ነው። ሙሉ ቪዲዮ በቻናሌ ተከታተሉ ውሰዱና። እንደምታዩት አሁን ውሃው አልመጠጠም። ውሃው ሲመጥ ነው የማወጣው። ጨው አይጨመርበትም። ሚጥሚጣና በርበሬም አይገባበትም። ስንዴው ከበሰለ በኋላ ባቄላውን እንጨምራለን። ሁለቱም አሁን በደንብ ውሃው ከመጠጠ በኋላ እናወጣዋለን ማለት ነው። እንደዚህ ውሃ መጠጥ ሲል እናወጣዋለን። አሁን ቀዝቅዟል። ሲቀዘቅዝ እንደዚህ ነው የሚሆነው። እንደዚህ ጥቅልል ያለ ነው የሚሆነው። እንዴት ያምራል መሰላችሁ! በጣም ነው የሚያምረው። አሁን ሳህን ላይ ጨልፋለሁ።